ሃይ እንዴት ናችሁ? ጸጉራችንን የመንከባከብና ጤናማ የማድረግ ቻሌንጅ እንደጀመርን ታውቃላችሁ። ከዚህ ቀደም በነበረን ቪዲዮ ጸጉራችንን ልኬት ወስደን ነበር። በአሁኑ ደግሞ ጸጉራችን ለሚበጣጠስብን እንዲሁም ደግሞ ለጸጉር እድገት ወደሚረዳን የውህድ አሰራር እንሄዳለን ማለት ነው። የዛሬውን ውህድ ለማዘጋጀት የሚረዱንን ግብአቶች እነግራችኋለሁ አንድ ባንድ። እዚህ ጋር ሁላችሁ የምታውቁት ሮዝመሪ አለ፣ ከዛ ዝንጅብል አለ፣ እንዲሁም ደግሞ ሁለት ትንንሽዬ ሽንኩርት እናዘጋጃለን ማለት ነው። እንዲሁም ደግሞ ለጸጉር በጣም ጠቃሚ የሆነውን ተልባ እንጠቀማለን ማለት ነው። እነዚህን አንድ ላይ አድርገን ውህዳችንን እናዘጋጃለን። እንደዚህ ውህድ የምንቀላቅልበትን ጎርጎድ ያለ ሳህን ካዘጋጀን በኋላ ሽንኩርታችንን እንደዚህ ከታትፈን በደንብ እንዲወጣልን እናደርገዋለን። መፍጨትም ትችላላችሁ፣ መፍጨት የምትፈልጉ መፍጨት ትችላላችሁ። ያው ይሄንን አከታተፍ ግን እኔ አልመክርም። በአጋጣሚ እኔ አድርጌው ስለነበረ ነው እንጂ በመክተፊያ ላይ ደቀቅም አድርጋችሁ መክተፍ ትችላላችሁ። ሽንኩርታችንን እንደዚህ አድርገን ካዘጋጀን በኋላ በመቀጠል እዚህ ጋር ያለንን ዝንጅብል እንጨምርበታለን ማለት ነው። መፈቅፈቂያ በመጠቀም በደንብ አድርገን እንፈቀፍቀዋለን። እናንተ ያላችሁን መፈቅፈቂያ መጠቀም ትችላላችሁ፣ አሊያም ደግሞ በደንብ ድቅቅም አድርጋችሁ መክተፍም ትችላላችሁ። እናንተ በተመቻችሁ መንገድ መጠቀም ትችላላችሁ። ከዛ በመቀጠል እዚህ ጋር የጥብስ ቅጠላችንን እየሰባበርን እናስገባዋለን ማለት ነው። ለጸጉር እድገት ከሚረዱ ነገሮች ውስጥ ሲባል አንደኛውና ዋነኛው ብዙ ጊዜ የሚጠቀሰው ሮዝመሪ ነው። ሮዝመሪ ለጸጉር እድገት በጣም የሚጠቅም ግብአት ነው። እንደዚህም አሁን እንደምናዘጋጀው አድርገን ማዘጋጀት እንችላለን። ውሃውንም አድርገን መጠቀም እንችላለን። በተለያየ መንገድ ሮዝመሪን መጠቀም እንችላለን። ሌሎች ግብአት አሰራሮችንም ለናንተ ፖስት አደርግላችኋለሁ ማለት ነው የምጠቀመውን እንዳለ። ከዛ ደግሞ መጨረሻ ላይ ተልባችንን እናደርጋለን ማለት ነው። 2 ማንኪያ ተልባ እንጠቀማለን። ምክንያቱም በጣም እንዲወፍርብኝ አልፈልግም። ቀጠን ብሎ ነው መቀባት የምፈልገው የጸጉር ማስኩን። ስለዚህ 2 ማንኪያ ብቻ ተልባ እጠቀማለሁ። ከዛ ውሃ አደርግበታለሁ። እንደ ጸጉራችሁ ብዛት ግብአቶቹን መጨመርም ትችላላችሁ። ውሃውንም እንደዛው። ውሃ ካበዛችሁበት ግብአቱንም መጨመር ይኖርባችኋል። እኔ ጸጉሬ ስስ ስለሆነና ብዙ ስላልሆነ የሚበቃኝን ያህል አድርጌያለሁ ማለት ነው። ከዛ ቦታችንን ጸዳ እናደርጋለን። እዚህ ጋር የተዝረከረከውን የዝንጅብሉን ምናምን ሮዝመሪን የተበታተነውን እናጸዳዋለን። ከዛ በመቀጠል ወደ ስቶፋችን ያዘጋጀነውን ግብአት እንጨምረዋለን ማለት ነው። ስቶፋችን ላይ ለስለስ ባለ ሆኖ በደንብ እንዲንተከተክ እናደርገዋለን። ሁሉም ነገር እንዲወጣ ማለት ነው። ሮዝመሪውም፣ ሽንኩርቱም፣ ተልባውም እንዲሁም ደግሞ ዝንጅብሉ ሁሉም እንዲወጣ አድርገን በደንብ እናንተከትከዋለን። በመሃል እያረፍን ማማሰል አለብን። ድስቱ ላይ እንዳይዝብን፣ ተልባው ምናምን እንዳይጣበቅ በመሃል ማማሰል አለብን። ከዛ እንደዚህ አረፋው በደንብ እስከሚወጣ ድረስ በደንብ ካንተከተክነው በኋላ እዚህ ጋር እንደምታዩት በጣምም አልወፈረም፣ ቅጥን ያለ ነው። ሲቀዘቅዝ ደግሞ ትንሽ ከዚህ ወፈር እያለ ይመጣል። እንደዛ አድርገን ለጸጉራችን እንጠቀመዋለን ማለት ነው። ከተንተከተከልን በኋላ ከስቶፋችን ላይ እናወርደውና እንደዚህ አይነት ጎርጓዳ ሳህንና ማጥለያ ወንፊት የሻይ የምንጠቀምበት መሆን ይችላል። ሌላም ካላችሁ እናንተ መጠቀም ትችላላችሁ። እንደሱ አድርገን በደንብ አድርገን እናጠለዋለን ማለት ነው። እንዳይገባ ተልባውም ሌሎቹም ዝንጅብሉም ሳይገባ በደንብ አድርገን ፈሳሹን ብቻ እናጠለዋለን። ከዛ ፋይናሊ ይሄንን ይመስላል ውህዱ። ይሄ ውህድ
ለተበጣጠሰ ለደረቀ ጸጉር በደንብ ነው ሞይስቸራይዘር መጠቀም የምንችለው። ተልባው በደንብ ጸጉራችንን ያለሰልስልናል፣ የተበጣጠሰውን ይመልስልናል። እንዲሁም ደግሞ ለጸጉር እድገት ከፍተኛ አስተዋጽኦ አለው ማለት ነው። እንዳለ የተጠቀምናቸው ግብአቶች ይሄንን ትንሽ እንዲቀዘቅዝ ካስቀመጥኩት በኋላ ወደ አቀባቡ ደግሞ እንሄዳለን። እንደምታውቁት ስለ ጸጉር እድገት ወይም ደግሞ ጸጉራችንን ጤናማ ስለሚያደርጉልን ነገሮች ሲነሳ ዛሬ የተጠቀምናቸው ቀይ ሽንኩርት፣ ዝንጅብል፣ ሮዝመሪና ተልባ ሁሉም ቦታ ላይ አብዛኛው ቦታ ላይ ይገባል በተለያየ አሰራር ማለት ነው። ስለዚህ እስቲ ምን ጥቅም አላቸው የሚለውን እየነገርኳችሁ ያዘጋጀነውን ውህድ እንቀባለን ማለት ነው። የመጀመሪያው ቀይ ሽንኩርት ነው። የቀይ ሽንኩርት ጥቅም በሰልፈር የበለጸገ ስለሆነ የጸጉር መርገፍን ይከላከላል። እንዲሁም ደግሞ የራስ ቆዳችን ላይ የደም ዝውውርን በመጨመር የጸጉር እድገታችንን በደንብ እንዲፋጠን ያደርግልናል ማለት ነው። ሁለተኛ ደግሞ ዝንጅብል ሲሆን ዝንጅብል ደግሞ የጸጉር ፎሊክልን ወይም ደግሞ ቆዳችን ላይ ያሉትን ፎሊክሎች በማነቃቃት አዲስ ጸጉር እንዲበቅል ያደርግልናል። እንዲሁም ደግሞ የፎሮፎር ችግርን በደንብ ይከላከልልናል ማለት ነው። ሶስተኛው ደግሞ ሮዝመሪ ሲሆን ሮዝመሪ የጸጉርን ውፍረትና ጥንካሬውን በደንብ ይጨምርልናል። እንዲሁም ደግሞ የራስ ቆዳን ድርቀትና ሽበትን ለመከላከል ይረዳል። እንደውም አብዛኛውን ጊዜ ሮዝመሪ ምን ይባላል ውጤታማነቱ ከሚኖክሲዲል ጋር ይወዳደራል ይባላል ብዙ ጊዜ በጥናቶች። ሌላኛውና አራተኛ የተጠቀምነው ነገር ደግሞ ተልባ ነው። ተልባ ደግሞ በኦሜጋ 3 እና በቫይታሚን በደንብ የበለጸገ ነው። በዚህ ምክንያት ደግሞ ያደረቀ ጸጉራችንን በደንብ ሞይስቸራይዝ ያደርግልናል፣ ያለሰልስልናል። እንዲሁም ደግሞ ጸጉራችን እንዳይበጣጠስ ትልቁ ሚና ይወጣል ማለት ነው። ዛሬ ያዘጋጀነውን ውህድ እንደዚህ በደንብ ቆዳችንን ውስጡን እስከ ጸጉር ጫፍ ድረስ በደንብ አድርገን ማሳጅ እያደረግን መቀባትና በደንብ ማለስለስ አለብን ማለት ነው። ዋናው ነገር ውህድ ስንቀባ በደንብ ጸጉራችንን ቆዳችንን በደንብ ማሳጅ ማድረጋችን ትልቅ ጥቅም ይኖረዋል ማለት ነው። ይህን ጸጉርን የመንከባከብና ጤናማ የማድረግ እንዲሁም ደግሞ ጸጉራችንን የማስረዘም ቻሌንጅን ያልተቀላቀላችሁ እንዲሁም ደግሞ ቤተሰብ ያልሆናችሁ ካላችሁ ሰብስክራይብ በማድረግ በየጊዜው የሚለቀቀውን የምንጠቀማቸውን የውህድ አሰራሮች በመጠቀም ጸጉራችንን ጤናማ ማድረግ እንችላለን። እንዲሁም ደግሞ የምንፈልገውን ቁመት ማግኘት እንችላለን ማለት ነው። ስለዚህ ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮውን ላይክ በማድረግ አብረን ቤተሰብ መሆን እንችላለን። የዛሬው የውህድ አሰራራችን እንዲሁም ደግሞ እስከናቀባቡ ድረስ ይሄንን ይመስላል። ይሄንን ለ30 ደቂቃ አቆይተን ጸጉራችንን እንታጠበዋለን ማለት ነው። በቀጣይ በሌላ ቪዲዮ በሌላ የውህድ አሰራር እንገናኛለን። ባይ